መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ስስት መከራይ ግንጥል ጌጤ አበባይ የምድር ላይ ጸጋ ጭንቄ አንተ ኮነ ለኔ ወርቄ ኑርልኛ ድብ። ሰላም 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 ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ከልጄ ጋር በጣም ደህና ነን፣ እግዚአብሔር ይመስገን። አልሰጥም ሊወስደው ነው እንዴ ስልኩን? እግዚአብሔር ይመስገን በጣም ደህና ነን። ሰላም በላቸው። ልትበላው ነው እንዴ? ሰላም በላቸው ነው ያልኩት። ዛሬ እንግዲህ ከልጄ ጋር መጥቼላችኋለሁ ፋሚሊዎቼ። እንኳን ደህና መጣሽ፣ እንኳን ደህና መጣችሁ በሉና አንዴ አቀባበል። የስ ቴንክ ዩ እናመሰግናለን። አረ ክበሩልኝ፣ ቁጭ በሉ። አይገባም በእውነት እናመሰግናለን ስላደረጋችሁልን አቀባበል፣ እግዚአብሔር አክብርልን። እና ዛሬ ከልጄ ጋር ከች ብለንላችኋል ማለት ነው ፋሚሊ። ዛሬ እንግዲህ ለምን መጣሽ ካላችሁኝ፣ ያውም ከልጅሽ ጋር ለምን መጣሽ ካላችሁኝ፣ ያው ሰሞኑን አብርሽ የሆነ ታይም በጣም በተደጋጋሚ እየመጣ ምናምን ልጁን ያየው ነበረ። ምክንያቱም ሰላም ሆነን ስለሆነ ማለት ነው። አሁን ደግሞ ካየው ትንሽ ቆየ እና ልጁንም እንዲያየው እና ደግሞ ለምን ልጁን ማየት እንዳቆመ በዛውም ልጠይቀው ነው። Sensodyne Clinical Repair is an innovative product. There's an ingredient called Novomin within the toothpaste. It creates a reparative layer on the surface which helps to protect the tooth. I recommend the new Sensodyne Clinical Repair. ማለት ነው የመጣሁትኝ። ነግሬዋለሁኝ ዛሬ ላገኘ እፈልጋለሁ ብዬዋለሁ። ደውዬለታለሁ እመጣለሁ ብሎኛል። እና ያው ምክንያቱ ምን እንደሆነ አላወኩኝም፣ ለምን እንደዚህ እንደቀረ ማለት ነው። ማለት ሰላም እንደሆነ ነው ማቀው። አሁን ላይ ሁላችንም አሪፍ ላይ እንዳለን ነው ማቀው። ሶ ያንን ነገር አስቤ ነው ለምን እንደቀረ መጠየቅ ያሰብኩት። ምክንያቱም የሆነ እንዴት ነው ሰላምና እርቅ ከሆናችሁ በኋላ ሁሉም ነገር በሰላም ነገሮች ከተጠናቀቁ በኋላ ወደ ኋላ መመለሱ ለምን እንዳስፈለገ እንዲሁም ደግሞ ለምንስ እንደዚህ አይነት ነገር ማድረግ እንደፈለገ አልገባኝም። ላይክ ብቻ ምክንያቱም ማወቅ ፈልጌ ነው። በሰላም ከሆነ ኢትስ ኦኬ፣ ወይም ደግሞ ሌላ ነገር ያሰበው ነገር ምናምን ካለ እሱን ለማወቅ ነው። በዛው ቡቹን እንዲያየው ነው። ናፍቆታል አልናፈቀውም የሚለውንም በዛው ቼክ የምናደርግ ይሆናል። ላይክ ወስዶ ምንድነው የሚያደርገው ምናምን የሚለውንም በዛው ቼክ የምናደርግ ይሆናል። በእርግጥ ያው ከልጅ የሚበልጥ ነገር የለም። የትኛውም አይነት አጋጣሚ ላይ ልትሆኑ ትችላላችሁ። የሆነ ታይም አመቻችታችሁ ለ5ም ለ10ም ደቂቃ ቢሆን ለልጃችሁ ሰዓት ታጣላችሁ ብዬ አላስብም። ስፔሻሊ አንድ አይነት ሀገር፣ አንድ አይነት ከተማ ውስጥ፣ አንድ አይነት አካባቢ እየኖራችሁ እንደዚህ አይነት ጋፕ መፈጠር አለበት ብዬ አላስብም። ግን ደግሞ እስቲ የተፈጠረውንም ነገር አብረን የምናየው ይሆናል እና ያው ሁሉንም ነገር አብረን የምናውቅ ይሆናል። ደስተኛ ይሆናል ብዬ አስባለሁ እንደኔ። ምክንያቱም ያው በዚህ አጋጣሚ ልጁን ሊያገኝ ነው። በዚህ አጋጣሚ ልጁን ሊያይ ስለሆነ ደስተኛ ይሆናል ብዬ አስባለሁ። ቦቾስ እንዴት ነው? አላፈቀህም አባቱ? ምንድነው ወደ ኋላ እስቲ ወደዚህ። አዎ ደግሞ ይሰማል። እናንተ አንዴ ድገም ወደዚህ። ያው ቦቾ ጎበዝ። እና ያው ናፍቆታል ብዬ አስባለሁ። እንግዲህ ሲያገኘው ደስተኛ የሚሆን ይመስለኛል። እንዲሁም ደግሞ ቦቾ ያልናፈቀህም አንተ? እኔ ልጅ፣ እኔ ሽታ፣ እኔ ጠረን፣ እኔ ፍቅር እና ያው እንግዲህ ሲያገኘው ምን አይነት ፊሊንግ እንደሚያሳይ ምን እንደሚል ምናምን አብረን የምናይ ይሆናል። እንግዲህ ማለት አብዛኞቻችሁ እንደገመታችሁት ላይክ ማለት ብዙ የማይሆኑ ነገሮችን እያሰባችሁ ነው ያላችሁት። ላይክ አለ አይደለ ሰላም ከፈጠርን በኋላ የሌላ ነገር ምናምን የሚፈጠር ነው እየመሰላችሁ ያለው። እኔ ደግሞ ኦልሬዲ ሰላም ከሆነም በኋላ ሁሉንም ነገር ላይ እንደ በፊቱ ባይሆን እንኳን
ግን ደግሞ አለ አይደለ ከልጁም ጋር በሰላም እንዲገናኝ የሆነ ህግ የሚያስቀምጠለት ታይም ነበረ። ያንንም ታይም ከዛም ታይም ውጪ እየመጣ ማየት እንደሚችል ብዙ ጊዜ ደጋግሜ ነግሬዋለሁ። መጥቷል አባት ወይል ከማቀባበል አድርግለት። አይ አይመችኝም። እንዴት ሰላም ለማለት ደህና ነህ? ቺሪጂ ወይኔ ቪዲዮ ያዞር ጌታ ደህና ነህ? እንዴት ነህ? እቺ አንተ እኔ ጌታ እንዴት ነህ? እኔ አባት ደህና ነህ? እንዴት ነህ? አለ እንዴት ነህ? ደህና ነህ? አለክ? ያው ናፍቆሃል ብዬ ስላሰብኩኝ ነው ላሳይክ የመጣሁት። ማለት የሆነ ሰሞን አሪፍ ትመጣ ታየው ነበረ፣ ከዛ ደግሞ ጠፋ። ያው ቡችም በዛው አባቱን ያያል ብዬ አሰብኩኝ። እንዲሁም አንተም ለምን በዚሁ አሪፍ እየመጣህ ነበረ፣ በዛው ለምን ቀረህ ልልህ ነው። ለምን ነው ልጅ መጥተህ ያው ይሄንን ሰሞን ቆየ እኮ ካየከው በሰላም ነው? እሱም ብቻ ቼክ ለማድረግ ማለት ምን ተገኝቶ ነው? ምን ተገኝቶ ነው? ምንም ተገኝቶ ሳይሆን አንዳንድ ጊዜ ነገሮች ያስጠፋሻልና በዛ ምክንያት ነው እንጂ ምንም ነገር ተገኝቷል። እርግጠኛ ነህ? አዎ በጣፋ ከልጅ እጠፋለሁ ብለሻል ማለት ያው አንድ አገር እየኖርን ያን ያህል ተራራቀ ታዩ